ለኛ እንጂ የሚገርመን ለአላህስ والله على كل شيء قدير الله ሁሉን ነገር በማድረግ ላይ ቻይ ነው ከላይኛው ከጎና ጥንት ደግሞ መዘዝ አረገና ሴት ፈጠረ ከዛስ አሁንም የኛ ፈጣጣሪ ይገርማል ለኛ ማለት ነው ለአላህስ اذا قضى امرنا يقول له كن فيكون ወንድ ልጅ ይተኛል ከሚስቱ ጋር የተኛ ሁሉ ያስወልዳል አያስወልድም ስፐርም የወጣ ሁሉ እንቁላል ይመታል አይመታም መታ ያለው ቀን ግን ምን ያደርጋል ንፍጥ የሚመስለው ነገር እንቁላሉን ይመታና ከዛስ ውሃ የሚመስለው ነገር የታኘከ ደም ይመስላል ወይም ደም ይሆናል ያ ደም የሚመስለው የረጋ ደም ይሆናል ከዛ ተቀርጸን ይሄው የኔ መሰለ መልክ ደግሞ ይፈጠራል ምን ስለሆነ ان الله فعال لما يريد የፈለገውን ሰሪ ስለሆነ وهو على كل شيء قدير ከአጭር ሰው ረጅም ይወለዳል ከረጅም ሰው አጭር ይወለዳል ከቀዩ ጥቁር ይወለዳል ከጥቁሩ ጠይም ይወለዳል ይሄን ሁሉ ማድረግ የሚችለው ማን ነው አላህ ነው والله على كل شيء قدير ስለዚህ አንድም ፍጡር ሆኖ አምልኮ የሚገባው የለም قال تعالى كف ያለው አላህ Subhanahu Wa Ta'ala እንዲህ አለ ቁል በላቸው አንተ መልእክተኛችን ሆይ انما انا እኔኮ አይደለሁም ሌላ በሸሩ ሰው እንጂ مثلكم ልክ እንደናንተው ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቦታ ላይ ሰላት ሲያሰግዱ ቀንሰው አሰገዱ ሰላት ተቀነሰችን ተባሉ አራል ተቀነሰችም ከዛ በኋላ ተነገራቸው ቀንሰው እንደሰገዱ ከዛ ምን አሉ እኔኮ እንደናንተው ሰው ነኝ እረሳለሁ ሰረሳ አስተውሱኛል የኛስ ጌታ لا يضل ربي ولا ينسى ጌታችን እኮ በፍጹም የሚረሳ ጌታ አይደለም የሚመለከው ማይረሳ ማይበላ ማይጠጣ ሕያው የሆነ በራሱ የተብቃቃ ፍጡራኑን ሁሉ የሚያብቃቃ እንጂ የሱ ፍጡሮች አይደሉም ሊመለኩ የሚገባቸው ዩሃ ነገር ግን መልእክተኞች ከኛ በምን ይለያሉ ከተራው ሰው እንደኛ ሰው ናቸው ብንል ከኛ የሚለዩበት ደግሞ አለ አላህ Subhanahu Wa Ta'ala መረጣቸው ምን አድርጎ ዩሃ ወህይ ያወርድላቸዋል ህልማቸው መለኮታዊ ራእይ ነው በጅብሪል አማካኝነት የሚወርደው መለኮታዊ ራእይ ነው ያለ ህልም ያለ ጅብሪል ደግሞ በግርዶ ሆኖ የሚያወራቸው ምንድነው መለኮታዊ ራእይ ነው በዚህ ደግሞ ተመረጡ ግድ ይላል ከሰማይ ቤት የመጣውን ዜና በእነሱ በኩል ተቀብለን ልንሰራበት ነብዩ ሰለላሁ ዐለይሂ ወሰለም አስመልክቶ አላህ ምን አለ ወማ ينطق عن الهوى ان هو الا وحي يوحى እሳቸው እኮ ከልብ ወለድ ዝም ብሎ የመጣላቸውን አይደለም የሚናገሩት ከሰማይ ቤት መለኮታዊ ራእይ ሊመጣላቸው እንጂ ስለዚህ ተቀበል የነገሩህን ሁሉ ተቀበል ያዘዙህን ሁሉ ፈጽም የከለከሉህን ሁሉ ራቅ መንገድም የለህም ጀነት ለመግባት እሳቸውን ከመከተል ውጭ ማለት ነው ዩሃ ኢለይ ወደኔ መለኮታዊ ራእይ ይወረዳል ምንም ይል መልእክት አንማ ኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ እንጂ ሌላ አይደለም የሚል وقال الله من አለ ባሪያ እንደሆኑ አምልኮ እንደማይገባቸው ሲናገር ቁል በላቸው አንተ መልእክተኛችን ሆይ لا اقول لكم ለናንተ እኮ አልላችሁም عندي እኔ ዘንድ ነው ያለው አልላችሁ በል ተባሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ እዚህ ጋር እንመለሳለን እሳቸው በተላኩ ዘመን እነሷራዎች ዒሳን እንደሚያመልኩ በአይናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዩ እሳቸው የችግሩ ምንጭ ምን እንደሆነ ገባቸው ዒሳን ያመለኩበት ክርስቲያኖች ወደውት ነው ጠልተውት ነው ነሷራዎች ዒሳን የሚያመልኩት በአንድነት መልሱልኝ ወደውት ነው ጠልተውት ነው የሚያመልኩት ዒሳን ነሷራዎች ጋሽ አህመድ አፍጥሩ እንዴት ነው ዛሬ ዒሳን ክርስቲያኖች የሚያመልኩት ወደውት ነው ጠልተውት ነው ወደውት ነው እንጂ ይሁዳዎች ስለጠሉት ምን አሉ የዝሙት ልጅ ነው አሉ አይደል እናቱ ምን አሏት መርየም ዝሙተኛ ናት አሉ ነሷራዎች ግን ምን አደረጉት ወደዱትና ያለ ደረጃው አስቀመጡት ደረጃው ምን ነበር አብዱሁ ወረሱሉ ባሪያና መልእክተኛ ብቻ ነበር አይደል ብድግ አረጉና ያምላክ ልጅ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም የበሽታው ምንጭ ስለገባቸው እሳቸው ኡማ ውስጥ ይሄ በሽታ እንዳይከሰት ከስሩ ምንጩን ሊያደርቁት ምን አሉ لا تطروني كما أطرت النصارى ابن مريم فإنما أنا عبده فقولوا عبد الله ورسوله ترجم من سنة قولوا ميجبان عيسى ودوت نو يعمل لكوت على النار لا تسمع من بزيار نقول لك ترو
ለምን ጠሉት? መልእክተኝነቱን ስለማይቀበሉ እነዚህ ግን መልእክተኝነቱን ተቀበሉና መጀመሪያ ላይ የነበሩት ክርስቲያኖች ድንበር አለፉና ምን አደረጉ? ለምጣምን ሲያሽር ይሏል። እኛ ለምጣምን ሲያሽር ነው እንደምንለው አይደለም፣ ሙሉን ነው የምንለው። ለምጣምን በአላህ ፍቃድ ሲያሽር የሞተን ሲቀሰቅስ ይላሉ ክርስቲያኖች። እኛ ምን እንላለን? የሞተን በአላህ ፍቃድ ሲቀሰቅስ። አላህ ፍቃድ የሚለውን ካልጨመርክበት የኢሳ ተግባር አይደለምና ክህደት ነው፣ አንቀበልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃ ተከፍላላቸዋለች አልተከፈለችላቸው? ተከፍላለች አልተከፈለች? ተከፍላለች። በማን ትእዛዝ? አክረመኩሙላህ፣ አላህ ያክብራችሁ፣ አላህ መጨረሻችንን ያሳምረው። ተውሂድ ማለት ይሄ ነው። ተውሂድ ማለት ይሄ ኢሳ ለምጣምን ቢያድን የሞተን ቢቀሰቅስ በማን ፍቃድ ነው? በአላህ ፍቃድ ነው። ሙሳ አለይሂ ሰላም ወማ تلك بيمينك ያ ሙሳ፣ አንተ ሙሳ ሆይ በእጅህ የያዝከው ምንድነው አላቸው። ማን? አላህ። قالت هي عصاي اتوكأ بها واهش بها على غنمي ولي فيها معارب اخرى ከዘራ ነበረቻቸው። ምንድናት እቺ የያዝከው ዱላ አላቸው። እቺማ ለከብቶቼ ቅጠል እንዲያርጌ ማወርድባት። አላህ ምን አላቸው? فألقيها يا موسى ورورات استيالاቸው فألقاها فإذا هي حية تسعى። ያቺ የተጣለችው ዱላ አላህ ምን አደረጋት? እንዲህ ብላ የምትበር እባብ አደረጋት። ማን ያደረጋት? ይሄ አላሁ አክበር። ይሄ ነው ተውሂድ ማለት። ጸጋዎችን በጠቅላላ ወደ መመስጠት ወደ አላህ። እነ ሙሳ የሰሩት፣ እነ ኢሳ የሰሩት፣ እነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩት አላህ ነው ያሰራቸው ካልክ በኋላ የተቀረ የምታየው የአብሬት ሼኾች ይሄን አረጉ፣ ቃጥባሬ ይሄን አደረጉ ብትል በእስልምና ድርሻ የለህም። በእስልምና ድርሻ የለህም። ነብዩ ጨረቃ ሲከፈልላቸው አላህ ነው ያደረገላቸው ካልክ ብለናል አላለም? ተስማምተናል? ተስማማን። በአገራችን ግን የአብሬት ሼኾች እኮ በከዘራ ውሃው እንደዚህ ሲመቱት ቆመ። ውሸት እኮ ነው ወሬው ራሱ። ከቆመ የሙሳ ከዘራ የናይል ወንዝን እንደ አንዴ ሲመቱት 12 ቦታ የተሰነጠቀው ማን ስላደረገው? በአላህ ነው። አሁን ለማስፈት ስለፈለገ በቃ አላሁ አክበር። ቀረው ወንጀሉን አምጥቶ አስፋፋ። እሱን ለማጥፋት ሲፈልግ ግባለው ሲገቡ ተበላ። እና ሙሳ ምን አገባ? አላሁ አክበር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምን አላቸው? ቁል በል ስለራስህ ተናገር አላቸው። ለዛ ነው የቅድሙ ሐዲስ ላይ እሳቸው ምን አሉ? እኔን ስታወድሱ አሉ እንድናወድሳቸው ታዘናል። ታዘዝን አወድሷቸው፣ ሰለዋት አውርዱባቸው፣ አክብሯቸው ተብለናል። እኔን ስታከብሩ ስታወድሱ ከፍ እንዳትሉ አላህ ካስቀመጠኝ ደረጃ ከልኬ በላይ አትስጡኝ። አንድ ኤክስ ነበርክ ቅድም አሁን ራይት መልሰሃል። ጋሽ አመት ለዳይሁዶች አልተውት ነው ና ነሷራዎች ነበር ያልኩት እኔ። አሁን ራይት አግኝተሃል ጋሽ አመት ያለ ኸይ። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? በሽታውን ጠቀሱት። ከማ አጥረቲ ነሷራ ኢብነ መርየም፣ ነሷራዎች የመርየም ልጅ ያለ ደረጃው ከፍ ከፍ እንዳደረጉት እኔ እንዳታደርጉኛል። ለምሳሌ እኛንም ሆነ ሁሉም ፍጡር የሚያበላ የሚያጠጣው ማን ነው? ጮክ በሉ። እርግጠኛ ናችሁ? አክረመኩሙላህ። ሰዎች ምን ይላሉ? ነብዩን እናወድሳለን ብለው اللهم صل على محمد መገን ነብይ የሁሉ ቀላቢ ይላል። አርስ እንደላ ያለ አይዋ አሁን ምን ብለናልኛ? የሚያበላን የሚያጠጣን አላህ ነው አልና አይደለ? በባህርም በምድርም ያለ ነው። ሰዎች ምን አሉ? ነብዩን እኛ ነው የምናወድሳቸው አሉ። እንዴት ብላችሁ ስንል اللهم صل على محمد እዚህ ድረስ ችግር አለ? የለም። ሰለዋት ነው። ከዛ ምን ደበለቁበት? ኩፍር ደበለቁበት። ምን ሲሉ መገን ነብይ የነብዩ ነገር ይገርማል። የሁሉ ቀላቢ ማለት ሁላችንም እኮ የሚያበሉት የሚያጠጡት እርሶ ነው። አያችሁ ልንጠነቀቅ የሚገባው ይሄንን ነው። ስለዚህ ከዚህ በፊት ጠላት አድርጎ የሚይዘን ሰው ካለ ይሄ ነው ጠላት ያስባለንና ጠላት አድርጎ መያዝ ራስን እንጂ እኛን አይደለም። እኛ ፈትፈተን ነገርነ ተቀበል
በወንድምነት ፈትፍተን ነገርነ አኺራ ላይ ከመከሰረ በፊት ይሄን እምነት አምኖ የሞተ ሰው ይከስራል። ሌሎች ደግሞ በሐረር አካባቢ ምን አሉ? አባድር ጾም አያሳድራሉ። አባድር ጾም አያሳድራሉ። የነብዩን ማብላት ማጠጣት ከካድን አብያ ጠጣችን አላህ ነው ካለ አባድር የሚባለው ሰውዬ ምን አገባው በአላህ ፍጥረት ላይ? ምን አገባው? በቃ ለራሱ ተቀላቢ ነው። ተቀልቦ ሞተ። ጉዳዩን ሲጨርስ ሪዝቁ ሲቆረጥ ሞታል ሞተ በቃ። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም እኔን በተመለከተ ባሪያውና መልእክተኛው ብቻ በሉ እንጂ ከፍ እንዳትሉ ዝቅ እንዳንልማ አላህ ነግሮናል። እሳቸው ያስጠነቀቁት የቱን ነው? ከፍ አታድርጉኝ ብቻ ነው። ምክንያቱም እሳቸውን ዝቅ አድርጋለሁ ያለ ሰው ራሱ ዝቅ ያለ ነው አይደል? አላህ ነው አይደለም ራሱ ከፍ ያደረጋቸው። ምን ሲል ኢነላህ አለ በቂ ነበር። ኢነላህ ወመላኢከተሁ አለ ሁለት አስገራሚ መላእክቶች በሰባቱ ሰማይ ያሉ ቁጥራቸውን አላህ እንጂ ያውቀዋል የለ። ከዛስ ይሰሉና አለ ነብይ አለ በቂ እኮ እነሱ ብቻ እንኳን እሳቸው ላይ ሰለዋት ካወረዱ በቂ ነው። ከዛ ቀጠልና ምን አለ? እናንተ የእሳቸው አክባሪዎች ሆይ ያ አዩሃ الذين آمنوا صلوا عليه وسلموا تسليما ከሷሃባዎች ጀምሮ እሳቸው ላይ ሰለዋት እየወረደባቸው እዚህ ተደርሷል። እሺ ቁል በላላቸው ላ አቁሉ ለኩም ለእናንተ እኮ አልላችሁም عندي እኔ ዘንድ ነው ያለው خزائنullah የአላህ ካዝናዎች እኮ በኔ እጅ ነው ያለው አልላችሁም። ካዝናው በኔ እጅ የለምና ولا اعلم الغيب የሩቁን ሚስጥር ደግሞ አላቀማ። እቺ ማብራሪያ ትፈልጋለች። የሩቅ ሚስጥር ማለት ምን ማለት ነው? ለምሳሌ አሁን ስንት ሰዓት ይላል? 2 ሰዓት ከ20 አይደለም? 2 ሰዓት ከ25 ላይ 2 ሰዓት ከ23 ደቂቃ ላይ ምን እንደሚከሰት የሚያውቀው ማን ብቻ ነው? አላህ ብቻ ነው። አላህ ብቻ። ነብዩ ሰለላሁ ዐለይሂ ወሰለም የአኢሻ ሀብል ጠፋ። የት ነው የጠፋው? ግመል የሚጫንበት ወርዶ እዛ ስር ጠፍቷል። ቢፈለግ ከዛ መጨረሻ ላይ የሰላት ሰዓት ሊያልፍባቸው ሆነ። አለፈ የሰላቱም ሰዓት። ውሃ ደግሞ የለም እዛ ቦታ። አላህ ምንን አወረደ? በቃ ውሃ የሌለ ቦታ በአፈር በተይሙም ተጠቀሙ አለ። ከዛ የግመሉ ቤት ብድግ ሲደረግ ሀብሉ እዛ ስር ነው። እሳቸው አሁን የእውነት የሩቁን አዋቂ ቢሆኑ ኖሮ ያችን ሀብል ማወቅ ይችል ነበር አልነበረም? ወንድሞቼ አንድ እቺ መግቢያ ናት። ጠንከር ያለ አርዕስት ስለሆነ አንድ ሌላ ምሳሌ እንጨምር። ሁለተኛ በጣም የሚወዷት ሚስታቸው ከኸዲጃ በኋላ አኢሻ ነበረች። በዝሙት ታማች። ዝሙቱን ግን እሷ አልሰራች። ጦር ሜዳ ላይ ይዘዋት ሄደው እሷ በተኛችበት ግመሉን ጭነው እሷ ከላይ ናት ብለው ሄዱ። ከዛ የጦር ዕቃ ለቃሚ የጠፋ ዕቃ ለቃሚ የሚባል አለ በጂሃድ ጊዜ። ከኋላ ሲመጣ የምእመናን እናት ተኝታ ያገኛል። እናቴ ሆይ አለና ግመሉን ዝቅ አረገላት። ጭኗት ሲመጣ ሙናፊቆች ምን አሉ? የመሐመድ ሚስት ዝሙት ሰርታለች፣ ይሄው ከሌላ ሰው ጋር እየመጣች ነው አሉ። ይሄ ወሬ ተሰራጨ ከተማው ላይ መዲና ላይ። ከዛ እሳቸው ተጨንቀው ምን አሉ? ልባቸውን ስለረበሸው ሂጅ ወደ ቤተሰቦች ቤት ሂጂና እዛው ቁጭ በይ አላህ ፍርድ እስኪሰጣል። ያውም ለሷ ጉዳዩን አልነገሯት። እሷ አልገባትም። ይመጣሉ ቤቷ ላይ ልጃችሁ ደህና አደረች ብለው ከበር አይተዋት ይሄዳሉ። እሷ ምንም አልገባትም። አንድ አገልጋይዋ ነበረች። ሽንት ቤት ይዛት በወጣችበት አንቺ እኮ በዝሙት ታምተሽ እኮ ነው መልእክተኛው አምጥተው ቤተሰቦች ቤት ያስቀመጡሽ አለቻት። በጣም ታመመች። ከዛ አላህ Subhanahu Wa Ta'ala ሱረቱ ኑር ላይ 10 አንቀጽ ንጹህ መሆኗን አወረደ። ከዛ ምን አለ? የመጀመሪያ ይሄን የዝሙት ወሬ ያስፋፉትን ሰዎች በጅራፍ እንዲገረፉ አዘዘ። ዋናዎቹ ሙናፊቆች ግን ምን አለ? የነሱ ቅጣት አኺራ ላይ ነው አለ። በእሳት ነው መቀጣቸው አለ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም የእሳቸው የሷ ንጹህነት በቁርአን ሲወርድላቸው ምን አደረጉ? ቤተሰቦቿ ቤት ሄደው ሊያመጧት ሲሉ መጀመሪያ የሩቁን ቢያውቁ ኖሮ ንጹህ መሆኗን የሩቅ ቢያውቁ ኖሮ የሰወረ የእሳቸው ላይ ተጽዕኖ ይፈጥር ነበር? በአንድነት መልሶ አይፈጥርም ነበር። ነገር ግን ስላላወቁ እቺን ንጹህ የአቡበክር ልጅ ሰው ናቸውና አያቸው አይደል? አላህ ካሳወቃቸው ውጪ ሩቁን አያውቁምና ተረበሹ። ከዛ ይሄ ነፃነት ሲመጣላቸው ከአባትና ከእናቷ ቤት ሊወስዱ ሲሄዱ አባትና እናቷ ስለሚያውቁ ተጨንቀው ስለነበር መልእክተኛው መጥተዋል። ቁሚላቸው ተባለች። አልቆምም አለች።